የአሰብ ለግብጽ መሰጠትና የሻዕቢያ መጨረሻ። 2 ዓመት ከ6 ወር የአሰብ ወደብ ፖሊስ አዛዥ ሆኜ ሰርቻለሁ። የአሰብ ፖሊስ አዛዥ የአሰብ ወደብ ኢጃ ከና በቦሌም በባሌም መምጣት አለበት ቀይ ባህራችን። ሻዕቢያ የኢትዮጵያን የባህር ድንበር አሰብን ለኢትዮጵያ ታሪካዊ ጠላት የግብጽ መንግስት ለማስረከብ መስማማቷን ዘናሽናል መረጃውን አውጥቷል። ጅቡቲም የኢትዮጵያ ብቸኛ መውጫ መግቢያ የሆነውን የዶራሌ ወደብን እንደዛው። ኢትዮጵያ ታሪካዊ ጠላቷ የግብጽ አገዛዝ በድንበሯ ላይ እስኪሰፍር ቆማ የምትጠብቅበት ሁኔታ አይኖርም። አሰብ ለኢትዮጵያ እስትንፋሷ ነው። ይህን የሚዘጋ የትኛውም የዓለም ኃይል የ130 ሚሊዮን ህዝብ ጉሮሮ ሊያንቅ እንደመጣ ይቆጠራል። በመሆኑም ይህ ግዙፍ ጀግና ህዝብ ጉሮሮ ሲታነቅ ህልውናው አደጋ ላይ ሲወድቅ ቆሞ የሚመለከት የሚመስለው ካለ የኢትዮጵያን ታሪክ በቅጡ ያልተረዳ መሆን አለበት። ግብጽ እዚህ ቀጠና ላይ መጣች ማለት የኢትዮጵያ ከነዳጅ እስከ ማዳበሪያ ከመድኃኒት እስከ የዕለት ፍጆታዎች በግብጽ እጅ ገባ ማለት ነው። የሚያመጣው የጂኦፖለቲካዊ አደጋ ከሚወራለትም በላይ ነው። ኢትዮጵያ ጉሮሮዋ ሊታነቅ ሲሞከር በምላሹ ለዘላለም መልሶ እንዳይታነቅ አርጋ አሰብን፣ ቀይ ባህርን በአስፈላጊው መንገድ ታስመልሳለች ማለት ነው። አሰብ የኢትዮጵያ ነው ሲባል ተፈጥሮም የኢትዮጵያ ስላደረገው ነው። ኢትዮጵያ አሰብን በኃይል ሊያዝ ብላ ከወሰነች ሻዕቢያም ሆኑ ካይሮች የትኛውም መንገድ ተጠቅሞ እንዳያስቆማት በማይቻል መልኩ ነው። አሰብ የኢትዮጵያ አካል ሆና 43 ኪሎ ሜትር የመድፎቻችን ርቀት ላይ በ1000 ኪሎ ሜትር ቀጭን መስመር ለዘላለም ተላጥፋን የምትገኘው። ግብጽ ከ2000 ኪሎ ሜትር ተመላልሳም ሆነ ሻዕቢያ በአዛውንቱ ጦሩ 1300 ኪሎ ሜትር እየኳተነ ኢትዮጵያ ስር የምትገኘውን የባብኤል መንደብ ደጅ አሰብን የሚከላከሉበት ሎጂስቲክም የወታደራዊ ስትራቴጂክ ሎኬሽንም ሞራልም እውነትም የላቸውም። ይህን መላው ዓለምም የተረዳው እነሱም የሚያውቁት ሀቅ ነው። ግብጽም ሆነች ሌላ ሀገር በአሰብ ላይ የሚገነቡት ግንባታ አሊያም የጦር ቤዝ መጨረሻው የኢትዮጵያ ወደ አሰብ ስትመለስ የኢትዮጵያን ሲሳይ የነሱን አስከፊ ኪሳራ የሚያስከትለው። ለዚህም ነው ሻዕቢያ አንዲትም ሸክላ ጡብ በአሰብ ዙሪያ ላለፉት 34 ዓመታት ያላስቀመጠው። ሻዕቢያ አሁን እየሄደበት ያለው መንገድ ኢትዮጵያ ተገዳ ባህር በሯን የምታስመልስበትን ጊዜ ነገ ከነበረ ዛሬ እንድታረገው የሚያስገድድ ነው። የኢትዮጵያ ህዝብ ጣሊያንን ያንበረከከ፣ ግብጽን 7 ጊዜ ሳህል በረሃ ላይ ያረገፈ፣ አሜሪካ ያልተቋቋመችውን የአልሸባብ ምድር ገብቶ እስካሁኗ ሰዓት ድረስ ያስከበረ፣ ከኮሪያ እስከ ኮንጎ የዓለም ታሪክ ደጋግሞ የመዘገበው ጀግንነት የአሸናፊነት ምሳሌ ህዝብ ነው። አዎ ሻዕቢያ ለመሞቻው የአንበሶቹን አፍንጫ እያሸተተ ይገኛል። አሰብ መመለሻው፣ ኢሳያስም መጨረሻው ከምንጊዜም በላይ ተቃርቧል።